ዌብ ሆስቲንግ እንዴት እንደምንገዛ አሳያችኋለሁ። በመጀመሪያ አባይ ሆስት ዶት ኮም ብለን እንገባለን። የምንፈልገውን የዶሜን ኔማችንን ቼክ እናደርጋለን አቬለብል ከሆነ። ይኸው እንደምታዩት አቬለብል ነው፣ ዶሜናችን አልተያዘ ማለት ነው። ከታች እንደምታዩት ዌብ ሆስቲንግ ይላል፣ እሷን እነካታለን። እዚህ ጋር የተለያዩ ፓኬጆችን ያሳየና ስታንዳርድ አለ፣ ቢዝነስ አለ፣ ፕሪሚየም አለ፣ ፕሪሚየም ፕላስ አለ። ከዚህ ውስጥ የምንፈልገው መምረጥ እንችላለን። ለአሁኑ ቢዝነስ እንመርጣለን። እዚህ ጋር ትራንስፈር ዩር ዶሜን ምትላለች። ይሄ ትራንስፈር ለማድረግ ነው ዶሜንን የምንጠቀመው። ይሄኛው ደግሞ እዛው ዶሜኑ ዘሴም ሆኖ ግን ሰርቨር ኔም ለመቀየር በዚህኛው መንገድ እንሄዳለን። ለአሁኑ ግን ሬጂስተር ነው የሚለውን አሳያችኋለሁ ማለት ነው። እና የመጀመሪያውን ዶሜን ኔም እንጽፋለን፣ አቬላብል ነው ያለንን፣ እዛ ቼክ እንለዋለን። እዚህ ጋር የተለያዩ ኤክስቴንሽኖች ይመጡናል። .com .net ከእናንተ ቢዝነስ ጋር ሪሌትድ የሆነው መምረጥ ትችላላችሁ። ኮመኑ ግን .com ስለሆነ እሱን መርጠን ኮንቲኒዩ እንለዋለን። እዚህ ጋር ልክ መሆኑን ቼክ አድርገን ቼክ አውት የምትለውን በተን እነካለን ማለት ነው። እዚህ ጋር ፐርሰናል ኢንፎርሜሽናችንን አካውንት ክሬት ለማድረግ እናስገባለን። በመጀመሪያ ፈርስት ኔም እናስገባለን። በመቀጠል ደግሞ ላስት ኔማችንን እናስገባለን። ኢሜል አድሬስ የሚለውን ደግሞ ትክክለኛ የምንጠቀምበትን የኢሜል አድሬስ እናስገባለን። በመቀጠል ኦልሬዲ ካውንትሪ ኮድ ስላለው 9 ብለን ስልክ ቁጥራችንን የምናስገባ ይሆናል። ስልክ ቁጥራችሁን ካስገባችሁ በኋላ ካምፓኒ ኔም ኦፕሽን አለው፣ ካላችሁ ማስገባት ከሌላችሁ ማለፍ ትችላላችሁ። አድሬስ ነምበር 1 ላይ ኢትዮጵያ የሚለውን ታስገባላችሁ። አድሬስ 2 ላይ ደግሞ ያላችሁበትን ቦታ እኔ አዲስ አበባ ብዬ አስገብቻለሁ፣ የምትፈልጉትን ማስገባት ትችላላችሁ። ሲቲ ላይ ያላችሁበትን ከተማ ሐዋሳ ሊሆን ይችላል፣ አዲስ አበባ ሊሆን ይችላል፣ ያላችሁበትን ከተማ ታስገባላችሁ። ስቴት ላይም እንደዚሁ ያላችሁበትን ክልል ላይ ልትሆኑ ስለሚችሉ ክልላችሁን ልታስገቡ ትችላላችሁ። እኔ አዲስ አበባ ብዬ አስገብቻለሁ። ፖስታ ኮድ የሚለው ላይ ደግሞ የአዲስ አበባ የፖስታል ኮዱ 1000 ስለሆነ 1000 ያስገባለሁ። ያላችሁበትን ከተማ ፖስታል ኮድ ማስገባት ትችላላችሁ። አካውንታችሁ ፕሮቴክት ለማድረግ ፓስወርድ ታስገባላችሁ። ስትሮንግ የሆነ ፓስወርድ ታስገባላችሁ። ኮንፊርም ታረጉታላችሁ። ሁለቱም ጋር ተመሳሳይ የሆነ ፓስወርድ ታስገባላችሁ። እዚህ ጋር ደግሞ ፔመንቱን የምትፈጽሙበትን ባንክ ሊሆን ይችላል፣ ቴሌብር የምትፈልጉትን ትመርጣላችሁ። እዚህ ጋር ደግሞ አዲሽናል ኖት ማስገባት የምትፈልጉት ነገር ታስገቡና ኮምፕሊት ኦርደር የምትለውን ትነካላችሁ ማለት ነው። የተለያዩ የባንክ አማራጮች አሉ። በምትፈልጉበት የባንክ አካውንት ስሙንና አካውንቱን ቼክ በማድረግ ፔመንቱን ከፈጸማችሁ በኋላ ኮንፊርም ፔመንት ትሉታላችሁ። እዚህ ጋር ፔመንቱን አስገብታችሁ ከጨረሳችሁ በኋላ ፔመንቱን ያስገባችሁበትን የባንክ ስም ኦር የባንክ አይነት ትመርጣላችሁ። በመቀጠል ፔመንቱን የፈጸማችሁበትን አካውንት ሙሉ ስም ታስገባላችሁ። በመቀጠል ደግሞ ፔመንቱን ስትፈጽሙ የትራንዛክሽን ሪፈረንስ ይኖራችኋል። ያንን የትራንዛክሽን ሪፈረንስ ታስገቡታላችሁ። በመጨረሻም ፔመንት የፈጸማችሁበትን ቀን ታስገባላችሁ ማለት ነው። ይህንን እንደጨረሳችሁ ሰብሚት ፔመንት ኮንፈርሜሽን ትሉታላችሁ። ሰብሚት ፔመንት ኮንፈርሜሽን ስንል እንደዚህ አይነት ፔጅ ይወስደናል። ቬሪፋይድ እስከሚደረግ ድረስ የተወሰነ ደቂቃዎች ይፈጃል። ኮንፊርም እንደተደረገ ወደዚህ ይቀየራል ማለት ነው። ኦልሬዲ አካውንታችሁ ቬሪፋይድ ሆኗል። ስለዚህ ሙሉ በሙሉ ዶሜናችሁን አክሰስ ማድረግ ትችላላችሁ ማለት ነው። ሲፓናላችሁን አክሰስ ለማድረግ ሎጊን ኢንቱ ሲፓናል የሚለውን ክሊክ ታደርጋላችሁ። በዚህ መልኩ ሲፓናላችሁን አክሰስ ማድረግ መጠቀም ያስችላችኋል ማለት ነው።